እሺ ዛሬ ደግሞ ተመልሼ መጥቻለሁኝ። በቀጣይ ባለፈው ካቆምንበት እንቀጥላለን። ባለፈው ያቆምንበት ምንድነው? ይሄን ኤግዛምፕል ጀምረን ነበር ያቆምነው። ይሄን ኤግዛምፕል እየተመለከትን ነበር። ኤግዛምፕል አይተን ነበር ያቆምነው። ይሄን ኤግዛምፕል እየሰራን ነበረ። ስለዚህ ከዚህ በፊት ስንማር እንደነበረው ስለ ኢንተረር እና ስለ ኤክስተርናል አንግል ተመልክተን ስለ ሌላ ደግሞ ስለ ፖሊገን ማለት ምን ማለት ነው ብለን አይተን ነበረ። ፖሊገን ምን ማለት ነው ብለን አየን። ከዛ ይሄ ፖሊገን ደግሞ በሁለት ይከፈላል ብለን ነበረ። ሬጉላር ፖሊገን እና ሬጉላር ማለት ኢሬጉላር ፖሊገን ብለን ነበር። በሁለት ከፍለን አይተን ነበር። ይሄን አይተን ደግሞ ከጨረስን በኋላ እና ደግሞ የሁለቱን ልዩነት አይተናል። ይሄን አይተን ከጨረስን በኋላ ደግሞ ስለምን አየን? ደግሞ ስለ ኢንተረር አንግል እና ስለ ኤክስተረር አንግል አይተናል አይደል? ኤክስተረር እና ኢንተረር አንግል ሁለቱን አይተናል። the sum of the ኢንተረር አንግል ማለት ነው ማለት ነው። the sum of the ኤክስተረር አንግል ማለት ነው ማለት ነው። እነዚህን አይተን ነበር። ስለ ኢንተረር አንግል በምናነሳበት ጊዜ አንድ ፎርሙላ አስቀምጠን ነበር አይደል? ምን ብለን ኢንተረር the sum of the ኢንተረር አንግል ለመፈለግ n-2 ታይም በ180 ዲግሪ ብለን ነበር ያስቀመጥነው። ይሄን እንዳትረሱ። ይሄን ካነሳን በኋላ ነገር ግን the sum of the ኤክስተረር አንግል ከተባለ ግን ደግሞ ስንት ነው? ሁልጊዜም 360 ዲግሪ ነው የሁሉም የሚሆነው ብለን ነበረ። የሁሉም የፖሊገን የሁሉም ማለት ነው። ሬጉላርም ሊሆን ይችላል ኢሬጉላርም ሊሆን ይችላል። ሁልጊዜም 360 ዲግሪ ነው የሚሆነው ማለት ነው። ኤክስተረር አንግላቸው ማለት ነው። ኢንተረር አንግላቸው ከሆነ ግን ይሄን ፎርሙላ እንጠቀማለን። n-2 ታይም 180 ዲግሪ አድርገን እንጠቀማለን ብለን ነበረ። ሌላኛው ደግሞ ስለምን አይተናል ማለት ነው። ይሄን ካየን በኋላ ደግሞ የእያንዳንዱ የእያንዳንዱ አንግል ስንት ይሆናል የሚለውን ነገር አይተን ነበር አይደል? የእያንዳንዱ ስንት አንግል ይሆናል የሚለውን ነገር አይተን ነበር። ለምሳሌ ብለን እንደዚህ ይሄንን ብንወስድ ለምሳሌ ይሄንን ትራያንግል ብንወስድ ለምሳሌ የዚህ ስንት ነው? 180 ነው ኢንተረር አንግል the sum of the ኢንተረር አንግል አጠቃላይ የውስጠኛው አንግሎቹ ድምሮቹ አይደል? 180 ብለን ስለዚህ የዚህ 180 ካልን በኋላ ደግሞ የእያንዳንዱ እዚህ ጋር ያለው አንግል እዚህ ጋር ያለው አንግል ስንት ይመጣል አንግላቸው የሚለውን ነገር ደግሞ ለማወቅ ደግሞ ምንድነው የምናደርገው? 180 ሲካፈል ስንት ነው? 3 አንግል ነው ያለው። 3 ሳይድ አለ። ለ3 እናካፍላለን ማለት ነው። ለ3 እናካፍለው ስንት እናገኛለን? 60 እናገኛለን ምናምን ይሄን ነገር አውርተናል ከዚህ በፊት ማለት ነው። ይሄን እንዴት ነው የምንሰራው ማለት ነው? አንድ ጀነራል ፎርሙላ ስናስቀምጥ ምናልን ይሄን ለኢንተረር አንግል የኢንተረር አንግል የእያንዳንዱ ኢንተረር አንግሉን ለማወቅ ከፈለግን n-2 ታይም በስንት በ180 ዲግሪ ሲካፈል ለn ላይክ እንደ አቬሬጅ ነው የምንሰራው ብለን አይደል? ይሄ ማለት ሰሜሽን ነው። የሁሉም አጠቃላይ የኢንተረር አንግሉ ሰሜሽን ነው ብለናል። ይሄ ሰሜሽኑ ሲካፈል ደግሞ ለነምበር ኦፍ ሳይዱ ስናካፍለው እያንዳንዱ ስንት ይመጣል የሚለው ስንት አንግል ይሆናል ስንት ይካፈላሉ ስንት ይወስዳሉ የሚለውን ነገር ያንን ነገር ለመረዳት ይሄን ተጠቅመን ነበር። እና ስለ ኤክስተረር አንግል ደግሞ ስንፈልግ ደግሞ ምን ብለናል? ኤክስተረር አንግል ሁልጊዜም ዘሴም ነው። the sum of the ኤክስተረር አንግል ሁልጊዜ 360 ዲግሪ ነው ብለናል። እሱንም ለመፈለግ ደግሞ የእያንዳንዱ ስንት ይደርሰዋል የሚለው ነገር ለማወቅ ከፈለግንም 360 ሲካፈል ለስንት ለኤን ነው የምናየው 360 ዲግሪ። ይሄ የምናወራው ስለ ኤክስተረር አንግል ነው የምናወራው ስለ ኢንተረር አንግል ሳይሆን ስለ ኤክስተረር አንግል ብለን አንስተን ነበረ። ይሄንንም ስናካፍል ኤክስተረር አንግሉ ስንት አንግል ሊሆን ይችላል የሚለውን ሀሳብ ይችኛል በደንብ አድርገን ተመልክተን ነበር። ይሄንን ኤግዛምፕልን ከዛ አንፃር ነው የምናየው። ሌላ ደግሞ ማንሳት ያለብን ሌላኛው ስለ ሴንትራል አንግል ሴንትራል አንግል የሚልም ሀሳብ አንስተን ነበር። ሴንትራል አንግላችን ደግሞ የሚሆነው ደግሞ ምንድነው? በራሱ ነው 360 ዲግሪ ሲካፈል ለስንት ለኤን ስናካፍለው ይሄ የዚህኛው ፎርሙላ እና የኤክስተረር አንግል ፎርሙላ ተመሳሳይ ናቸው። የሴንትራል አንግል እና ኤክስተረር አንግል 360 ዲግሪ ሲካፈል ለኤን ብለን አስቀምጠን ነበር ማለት ነው። ይሄንን ኤግዛምፕል ለምሳሌ እዚህ ጋር አንድ ኤግዛምፕል አለ ለማስታወስ ይጠቅመናል። ይሄን ኤግዛምፕል እንመልከተው። ይሄንን ኤግዛምፕል እንመልከተው። ኤግዛምፕላችን ምን ይላል ማለት ነው?
ስለዚህ ፋይንድ ዘ ሜዠርመንት ኦፍ ኢች ኢንተረር አንግል ኤክስተርናል አንግል ኤንድ ሴንትራል አንግላቸውን ኦፍ ዘ ፖሊገን ዊዝ ዘ ሳይድ ኦፍ ስሪ ነው። ሳይዱ ስሪ ነው። ስለዚህ ምን ተጠየቅን? የእያንዳንዱ እያንዳንዱ ስንት ኢንተረር አንግሉ ስንት ይሆናል? የእያንዳንዱ ኤክስተርናል አንግል ስንት ይመጣል? የእያንዳንዱ ሴንትራል አንግል ስንት ይመጣል የሚለውን ነገር እንጠየቅ ነው። የመጀመሪያው ስለ ኢንተረር አንግል ስንሰራ ምንድን ነው የምናደርገው? ኢች ብለን ኢች ኢንተረር አንግል እንዴት ነው የምናደርገው? ቶታሉን እንወስዳለን እና ቶታሉ ደግሞ ስንት ነው? ኤን ማይነስ 2 አይደል ሲባዛ በ180 ዲግሪ ሲካፈል ለስንት? ለኤን ብለናል። በዚህ ጊዜ ይህንን ሰብስቲቱት በምናደርግበት ጊዜ ስንት ይሆናል? ኤን ማለት ደግሞ ስሪን የተሰጠን ኤን የምታመለከተው ሳይዱን ነው። ስለዚህ ስሪን የተሰጠን ስሪ የተሰጠን ማለት ደግሞ ስለ ትሪያንግል ነው። ያው ኦብቪየስሊ ያው መተካት እንችላለን። ያው ግን የታወቀ ነው አይደል? ስለ የትሪያንግል ኢንተረር አንግሉ ዘ ሰም ኦፍ ዘ ኢንተረር አንግል ኦፍ ዘ ትሪያንግል ከተባለ 180 ነው አይደል የሚሆነው። ስለዚህ 3 ማይነስ 2 ከዛ በኋላ ደግሞ 180 ዲግሪ ሲካፈል ለኤን እናደርጋለን። ይሄ ደግሞ ስንት ይመጣል ማለት ነው? 1 ይመጣል። 180 ዲግሪ ይመጣል ሲካፈል ለስንት? ኤን ማለት ደግሞ 3 ነች። ይሄ ማለት ደግሞ ስንት? 60 ይሆናል ማለት ነው። ይሄ ደግሞ 60 ይመጣል ማለት ነው። ስለዚህ ይሄ 60 ይመጣል ምንድነው የኢንተረር አንግሉ እያንዳንዱ ኢች ስንት ይደርሳል የሚለውን ሀሳብን የተመለከትነው ማለት እዚህ ጋር እና ደግሞ የኤክስተርናል አንግል ደግሞ ስንት ይመጣል የሚለው ነገር ደግሞ ቼክ ለማድረግ ደግሞ እንዴት ነው የምናደርገው? አሁንም 360 ዲግሪ እናደርጋለን አይደል? ሰሜሽኑ 360 ዲግሪ ነው የኤክስተርናል አንግል የሁሉም ብለናል። 360 ዲግሪ ሲካፈል ለስንት? ለኤን ኤን ስንት ነው? 3 ነው። ይሄን በምናካፍልበት ጊዜ ደግሞ ስንት ነው የሚሆነው? 120 አይደል? ይሄ 120 ይመጣልናል ማለት ነው። በዚህ መንገድ መስራት እንችላለን። እንደገና ደግሞ ይሄኛው ኤክስተረር ነው። የእያንዳንዱ ኤክስተረር አንግል የሚመጣው 120 ነው ማለት ነው የሚመጣው የእያንዳንዱ ኤክስተረር አንግል። ነገር ግን ደግሞ ኢንተረር አንግል ሴንትራል አንግሉን ከተመለከት ነው ሴንትራል አንግል ግን ስንመለከት ደግሞ ራሱን ነው የምንወስደው 360 ዲግሪ አለን ሲካፈል ለኤን ነው። ሰዎች እዚህ ኳለስቱ 360 ዲግሪ ሲካፈል ለ3 ስንት ይሆናል? 120 ከዚህኛው ጋር እኩል ይሆናል ማለት ነው። በዚህ መንገድ መስራት እንችላለን ማለት እንደዚህ አድርገን እነዚህ እንዳትለዩ ኢች ከተባላችሁ ምንድነው የምታደርጉት? እንደ አቬሬጅ ነው የምትሰሩት። በአቬሬጅ ቶታልን ታስቀምጣላችሁ። ቶታሉ ሲካፈል ለሳይድ ነምበሩ ታስቀምጣላችሁ። በአጭሩ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ሪኮል ማድረግ ያለብን ምንድነው ማለት ነው? ሳይድ 3 ሳይድ ያለው ከሆነ 3 ሳይድ ካለው ያለው ሬጉላር ፖሊገን ከሆነ ምንድነው የሚሆነው? ኳድሪላተራል ትራያንግል ይሆናል አይደል? ምክንያቱም ሬጉላር ብለን ስናነሳ ሬጉላር ፖሊገን ብለን ስናነሳ እንደምታስታውሱት ምንድነው መሆን አለበት? ሁለት ነገሮች ማሟላት አለበት። ዘ ፈርስት ሪኳየርመንት ምንድነው? የመጀመሪያው ሳይዶቹ ምን መሆን አለባቸው? ኢኳል መሆን አለባቸው። ሌላኛው ደግሞ አንግሎችን ብለናል። አንግል አንስተናል። አንግሎችም እኩል መሆን አለባቸው። እነዚህ ሁለቱን ካሟላለን ብለን እንጠራለን። ስለዚህ ሳይዶቹ ሬጉላር ሆኑ ማለት ደግሞ ሬጉላር ፖሊገን ሆነ ማለት ደግሞ ሳይዶቹ እኩል ሲሆኑ ሁሉም ምን ይሆናል ማለት ነው? ኢኩላተራል ትራያንግል ይሆናል። ኢኩላተራል ትራያንግል ይሆናል ማለት ነው። ኢኩላተራል ትራያንግል ማለት ሳይዶቹ እኩል የሆነ ማለት ነው። ይሄንን እንዳደረሱ ማለት ነው። ከታች በደንብ እንመለከተዋለን። ስለዚህ ለምሳሌ እቺኛውን ኤግዛምፕል እንድገማት። ለምሳሌ ኢፍ ዘ ኢች ኢንተረር አንግሉ የእያንዳንዱ ኢች እያለ ነው ያለው ኢች የእያንዳንዱ ኢንተረር አንግል ጊቨን ተሰጥቶናል። እሺ ኢንተረር አንግል ኢዝ ኢኳል ቱ ይሄ ነው ተሰጥቶናል። የእያንዳንዱ 144 መጥቷል የእያንዳንዱ። እሺ then how many side does regular polygon እሺ ሀፍ ስንት ሊኖሩ ይችላል ነው እያለ ያለው። ይሄኛው በቀላሉ ስንት ይሆናል? ሳይድ 10 ነው የሚሆነው አይደል? ለምንድነው እንዴት ነው የምንሰራው ማለት ነው? የእያንዳንዱ 144 ከሆነ የእያንዳንዱ 144 ከሆነ እሺ how many does የእያንዳንዱ ኢንተረር አንግሉ
144 ከሆነ ሳይዱ how many does side the polygon have ስንት ሊኖሩ ይችላል ነው ያለ ያለው። እሺ ሳይዱን ለማወቅ ይሄኛው እንዴት ነው የምንሰራው? እንዴት አድርገን ነው የምንሰራው? ይሄንን አንደኛ ኢቹን እንዴት ነው የምናገኘው ብለን እንስራ። አሁን ኢቹ እንዴት ነው የሚገኘው? ኢቹን ለማግኘት ኤን ማይነስ 180 ብለን ኤን ማይነስ 180 ሲካፈል ለስንት? ለኤን አርግተን ስንት ነው የመጣው? ይሄንን ስናካፍልበት ጊዜ 144 መጥቶልናል። ይሄ 144 ተሰጥቷል። 144 መጥቶልናል። ሶ አሁን ኤን ፈልጉ ነው የተባለው። ሶ ስለዚህ ኤን ማለት ሳይዱን ስለዚህ ኢንክሪስ ፕለስ በምናደርግበት ጊዜ ስንት ይሆናል ማለት ነው? አንድ ሲባዛ በኤን ማይነስ ማለት ይቅርታ እዚህ ጋር ተሳስተናል አይደል? ይሄንን እናስተካክለው። ኤችን እናስተካክላት። ምን ብለን ነው የምናስቀምጠው? ኤን ማይነስ 2 እሺ ታይም በስንት በ180 ዲግሪ አድርገን ኤችን እናስቀምጣለን። ሶ ከአንድ ጋር ስናበዛው ኤን ከአንድ ጋር ስናበዛው ስንት ይሆናል? ራሱን ይሰጠናል። ሶ ስለዚህ ኤን ማይነስ 2 በ180 ዲግሪ ሲባዛ ከአንድ ጋር ስናበዛ ራሱን ይሰጠናል። እኩል ነው። ከዛ 144 ሲባዛ በኤን 144 ኤን ይሆናል። ሶ አሁንም ምንድን ነው የምናደርገው? አሁን ቀጥታ እናባዛው። ሶ ኤን ሲባዛ በይሄ 180 ኤን ማይነስ 2 ይሄ ደግሞ ስንት ይሆናል? 180 እና 180 0 16 ዲግሪ አንድ አለኝ። ሁለት ጊዜ 1 2 ከአንድ ጋር 360 ይመጣል። ከዛ እኩል ነው ከስንት ጋራ? ከ144 ኤን ጋር ይመጣል። ሶ እዚህ ጋራ ኤኖችን አሁን ላይክ ተርሞችን ስንሰበስብ ይችኛው ኔጌቲቭ ስለሆነች ወደዛ መሰረት 144 ነው ወደፊት እናምጣ። ሶ እዚህ ጋር እንቀጥል። ስለዚህ 180 ዲግሪ ኤን ማይነስ 144 ወደዚህ እናመጣው ማይነስ ይሆናል። 144 ፖዚቲቭ ነበር ማይነስ ይሆናል። ወደዛ ደግሞ 360 ዲግሪ እንወስዳለን። ሶ ይሄን በምናቀናንስበት ጊዜ ደግሞ ስንት ይመጣል? 144 ይሄን ስናቀናንሰው 10 ከ8 አንድ ስናበድረው 10 ሲቀነስ 4 ደግሞ 6 ይሆናል። 7 ይሆናል። 8 7 ይሆናል። አንድ ስለበደረው 7 ሲቀነስ 4 ደግሞ 3 ነው የሚሆነው። እዚህ ጋር 0.36 ይመጣል ማለት ነው ይሄ። ስለዚህ 36 ኤን እኩል ነው ከ360 ጋራ። ሶ ኦቨር 36 ብናደርገው ይሄንን ኦቨር 36 ብናደርገው ስንት ይመጣል ማለት ነው? ኤን which is equals to 10 መጣልን ማለት የኤን ዋጋ 10 ነው ማለት ሶ ኤን ማለት ሳይዱ 10 ይመጣልናል ማለት ነው። ሶ ስለዚህ ሳይዱ 10 ይመጣል ልክ ነው ማለት ነው። ሶ ስለዚህ ሌላኛው ኤግዛምፕል ደግሞ find the measurement of unknown interior angle። ሶ ስለዚህ የማይታወቅ unknown የሆነ ኢንተረር አንግል አለ። እሺ ኢሬጉላር ሄክሳገን ነው የሚሆነው። ሄክሳገን ማለት ደግሞ 6 ሳይድ ያለው ነው። ኤን which is equals to 6 ነው። with አንግሎቹ እዚህ ጋር የተሰጡ እነዚህ ናቸው። እዚህ ጋር ያሉት 5 አንግሎች ነው ያሉት። እዚህ ጋራ ግን የማይታወቅ ደግሞ አንድ ደግሞ ይቀራል አይደል? አንድ ኤክስ ዲግሪ የሚባል አንድ አንግል ይቀራል። ምክንያቱም እዚህ ጋር ብንቆጥራቸው ስንት ነው? 6 ነው። 1 2 4 5 ነው የተሰጡን። ያልተሰጠን አናውን የሆነውን ኢንተረር አንግሉን ፈልጉት ነው። የማይታወቀውን ኢንተረር አንግል ፈልጉ ነው። እነዚህ የሚታወቁ ናቸው። ስለዚህ 6 ነው ከተባለን ሄክሳገን ነው ከተባለን 6 አንግል ይኖረዋል። ስለዚህ እዚህ ጋር ደግሞ 1 2 3 4 5 ነው የተሰጠን። ኤክስን ማይታወቀውን እኛ እንጨምርበታለን ማለት ነው። ኤክስ ዲግሪ ብለን እሺ። አሁን ይሄንን ነው የምንፈልገው። ስለዚህ የዚህኛውን ለማወቅ እንዴት ነው የምናደርገው? እንደምራለን። መጀመሪያ ላይ እንዴት ነው የምናውቀው? ይቅርታ እንዴት ነው የምናውቀው? ይሄንን እንዴት ነው የምናውቀው? አንዱን የማይታወቀው እንዴት አድርገን ማግኘት እንችላለን ማለት ነው። ታስታውሳላችሁ እንዴት አድርገን እንደምናገኝ ምን ብለናል? ሰሜሽን ቶታል ሰሜሽን የሚባል ነገር አለ አይደል? ቶታል ሰሜሽን አጠቃላይ የኢንተረር አንግሉን እዚህ ጋር ስለ ኢንተረር አንግል ስለሚያነሳ
ስለ ኢንተረር አንግል ስለሚያነሳ ኢንተረር አንግሉን የአጠቃላይ ኢንተረር አንግሉን እንዴት ነው የምንፈልገው ማለት ነው። እንዴት አድርገን እናስቀምጣለን ማለት ነው። አጠቃላይ ኢንተረር አንግሉን ያ ማለት ኤን ማይነስ 2 አይደል ሲባዛ በ180 ዲግሪ አለን። ከዛ which is equals to ይሄ አጠቃላይ ሰሜሽን ነው። ይሄ ድምር እያልን ያለ ነው። ይሄ ድምር ስንት ነው? ስንት ነው የተሰጠን? እዚህ ጋር ጊቨናችን 130 90 130 እና 90 130 ሲደመር 90 ሲደመር ይሄ ለምንድን ነው እየደመርኩ እነዚህ የማስቀምጠው? ምክንያቱም ይሄ ፎርሙላ ራሱ ምንድነው የኢንተረር አንግሎች አጠቃላይ ድምራቸው ነው ይሄ ፎርሙላ ማለት ነው። ስለዚህ ኤክስን ለማግኘት ነው እንደዚህ የምናደርገው። ስለዚህ 90 ሲደመር 40 ማለት 140 150 90 140 150 90 140 ሲደመር 150 ሲደመር ስንት 90 ከዛ ሲደመር አንድ ይቀርናል ኤክስ የማይታወቀው ማለት ነው። የማይታወቀው ኤክስ ይቀርናል። አሁን እዚህ ጋር ኤን ስንት ነው የተሰጠን? ኤን 6 ነው የተሰጠናል። 6 ሲቀነስ 2 180 እሺ። አሁን እዚህ ጋር እየደመርን ሂድ እሺ። 130 ሲደመር 90 ደግሞ ስንት ነው? 2 20 አይደል? 220 ሲደመር እንደገና ደግሞ 140 እና 150 190 290 ነው እንጂ 290 ከዛ ሲደመር ደግሞ 90 ሲደመር ኤክስ። እሺ አሁን የኤክስን እየፈለግን ያለ ነው። እሺ አሁን 6 ሲቀነስ 2 ስንት ነው? 4 ነው የሚሆነው። ይሄ 4 ሲባዛ በ180 ዲግሪ እኩል ነው። እዚህ ጋር ስንደምር ደግሞ ስንት ይሆንልናል? 220 ሲደመር 9 ግን እዚህ ጋር ስንደምረው ስንት 380 ሲደመር በምን በኤክስ። እሺ እዚህ ጋር ስንት ይመጣልናል ማለት ነው? 4 ሲባዛ በ0 0 4 ሲባዛ በ8 4 ጊዜ 8 ደግሞ ስንት 32 3 አለኝ 4 ጊዜ 1 4 ሲደመር 3 ደግሞ 7 ይሆንልናል። which is equals to ስንት ይሆናል ማለት ነው? ሁለቱን ስንደምረው 0 ሲደመር ወይንም 220 ሲደመር 380 ደግሞ ስንደምረው 0 እና 0 ይሆናል። 2 እና 8 10 0ን ጽፌ አንድ አለኝ። 3 እና 2 እና 3 ደግሞ ስንት ነው የሚሆነው? 5 ከአንድ ጋር 7 ሲደመር ኤክስ ማለት ነው። ማለቴ እዚህ ጋር ተሳስተናል መስለኛል። ይቅርታ እቺኛውን እናስተካክላት። ስለዚህ 2 ሲደመር 8 10 ብለናል። 0ን ጽፈን አንዳለን 2 ሲደመር 3 ደግሞ 5 ከዛ እስከ 1 ጋራ 6 ይሆናል ማለት ነው። እንደዚህ አድርገን እናስቀምጣለን ማለት ነው። ግልጽ ነው አይደል? አሁን ምንድነው የኤክስን ዋጋ ለማግኘት የ300 600 ወደዚህ ማምጣት ነው። ስንት ይሆናል? 720 ሲቀነስ 600 እኩል ነው የኤክስ ዋጋ። የኤክስ ዋጋ ስንት ሆነ? 120 ዲግሪ ማለት ነው። ዲግሪ አግኝተን የኤክስ ዋጋ ተገኘ ማለት ነው። ስለዚህ እቺ ኤክስ ዋጋ ምንድነች? የኢንተረር አንግሏ የማትታወቀው ኢንተረር አንግል ዲግሪ ነች ማለት ነው። እቺ የማትታወቀው እቺ ነች ማለት ነው ብለን በዚህ እንደዚህ አድርገን መስራት እንችላለን ማለት ነው። ስለዚህ የኤክስ የማትታወቋ 120 መጥቷል ማለት ነው በዚህ መንገድ ማለት ነው። ስለዚህ በዚህ ጋርም ስንመለከት how many ኢንተረር አንግል ስንት ኢንተረር አንግሎች አሉ ኦክታገን ላይ ይለናል። ስለዚህ ኦክታገን ላይ ያው 8 ነው። በ8 ኢንተረር አንግሉ 8 ከሆነ ማለት ኢንተረር አንግሉ 8 ከሆነ ማለት ሳይዱ 8 ከሆነ ኢንተረር አንግሉም 8 ነው የሚሆነው። እሺ ሁልጊዜም ተመሳሳይ ናቸው ማለት how many ኤክስተርናል አንግል ነው። ይሄንን ያዙት። ኢንተረር አንግሉ 8 ከሆነ ማለት ሳይዱ 8 ከሆነ ኢንተረር አንግሉም ኤክስተርናል አንግሉም ተመሳሳይ ነው የሚሆነው ብዛቱ ማለት ነው። ስለዚህ እዚህ ጋር ማለት how many internal angle are there in the
ኢሬጉላር ኦክታገን። ስለዚህ ስንት ኢንተርራንግሎች አሉ ኦክታገን ውስጥ? ስለዚህ ኦክታገን ማለት ሳይዱ 8 ከሆነ 8 ስለዚህ 8 ነው የሚሆነው። ስለዚህ በዚህ መንገድ መስራት እንችላለን። እዚህ ጋር ያለውን ጥያቄ እንስራው። እሺ ጥያቄ እንስራ። እዚህ ጋር እንትን ማለት ስላለብን ጥያቄ በደንብ መስራት አለብን። ስለዚህ ኢፍ ዘ ሰም ኦፍ ዘ ኢንተርራንግል፣ ስለዚህ የሰም ኦፍ ኢንተርራንግላቸው አንግልስ ኦፍ አንግልስ አን ኢሬጉላር ፖሊገን ኤን ነው። እሺ ኤን ሰጥቶናል። ኤን ሳይድ ነው። ስለዚህ ኤን ሳይዳቸው ስትመጣ 1800 ዲግሪ ሰጠን እያለ ነው ያለው። ስለዚህ ዋትስ ኤን ነው እያለ ያለው። ስለዚህ የኢንተርራንግሉ ሰሙ እያለ ያለው ዘ ሰም ኦፍ ዘ ኢንተርራንግል ኦፍ አን ኢሬጉላር ፖሊገን፣ ኢሬጉላር የሆነ ፖሊገን አለ። ስለዚህ ሰሜሽኑ የኢንተርራንግሉ ሰሜሽኑ ስንት መጣ? ሰሜሽኑ ስንት ዲግሪ መጣ? የኢንተርራንግሉ ሰሜሽን ተደምሮ ስንት መጣ? 1800 ዲግሪ መጣ ነው እያለ ያለው። ስለዚህ ኤን ስንት ነው የሚሆነው ነው እያለ ያለው። ስለዚህ ይሄንንም በቀላሉ ምን ማድረግ እንችላለን ማለት ነው። ተደምሮ ስንት ነው የመጣው? ተደምሮ የመጣው ይሄ ነው። ስለዚህ ተደምሮ የመጣው ትላላችሁ፣ ተደምሮ የመጣው ማለት ደግሞ ኤን ማይነስ 2 ነው አይደል? ኤን ማይነስ 2 ታይም 180 ዲግሪ ነው። 180 ዲግሪ which is equal to ስንት? 1800 ዲግሪ ነው። እኛ ፈልጎ የተባልነው ኤን ነው። ኤን ስንት ይሆናል? ይሄ የመጣ 1800 የመጣው ኤን ስንት ቢሆን ነው እየተባልን ያለ ነው። ይሄንንም ምን ማድረግ ይቻላል? ኤን ሲባዛ በ180 ኤን ነው። 180 ኤን ሲቀነስ 2 ሲባዛ 360 ይመጣል which is equal to እዚህ ጋር 1800 እሺ አሁን ይሄኛውን ወደዛ ነው ሰደው 1800 ኤን which is equal to ይሄኛው ወደዛ ነው ሰደው ስንት 360 ዲግሪ ወደዛ ነው ሰደው። ስለዚህ 1800 ሲቀነስ 3000 ማለት 360 ሲደመር 360 ሲደመር ስንት ይሆናል? 360 ብለን እናስቀምጣለን። እሺ እንዴት ነው የምናደርገው? አሁን እዚህ ጋር ኤን ስንት አለን? አሁን ይሄኛውን ኦቨር 180 ዲግሪ አድርገን ማስቀመጥ ይችላል። ኤንን ብቻውን ለማስቀረት እዚህ ጋርም 180 ዲግሪ አድርገን እንደዛ አድርገን እናስቀምጣለን ማለት ነው። የኤን ዋጋ ስንት ሆነ ማለት ነው? የኤን ዋጋ ስንት ሆነ ማለት ነው? እሺ 362 ሲደመሩ ስንት ይሆናል ማለት ነው? ይሄኛውን 1800 360 0 6 እና 8 እና 3 ደግሞ ስንት ይሆናል? 11 3 4 ማለት እቺን እንመልሳት። ስለዚህ 8 አለን። 8 እና 3 11 ይመጣል። አንድ አለን 3 ማለት እዚህ ጋር አንድ አለን። አንድ እናወርዳለን። ከዛ ከዚህ ጋር 2 ይሆናል ማለት ነው። ስለዚህ ይሄኛውን በዚህ መንገድ እናስቀምጠው 12 2 1